ከዚህ በኋላ ስታን ነው በናይት ቼክ ነው ወይስ ኮምፒውተር እያሳየ ያለው ሙቭ በእውነት የሚገርም ነግሬያችሁ ነበር። በጣም ብዙ ፉክክር እንደሚኖር አቻ ላቻ እስካሁን ድረስ አንገት ለአንገት ተናንቀዋል። እንዴ አሁን ኔቴ ደግሞ ጭራሽ ነግሬ ኦ ኦ ዋት ዋት ምን አይነት ጨዋታ ነው ያየነው? በእናታችን የሚገርም ታክቲክ ከቼክኒክ ጋር ያየነው። ዋው በጣም ደስ የሚል ጌሞች እያየን ነው። ሄዶ እዚህ ጋር ጂቱ ላይ ያለችውን ፎም መብላት አገኘው። በተአምር ያገኘዋል ብዬ ያላሰብኩትን ሙቭ ነው ያገኘው። በስማ you're winning በቃ ዊኒንግ ሲስተም ኮንፊደንት መሆን አለብህ። you gotta go for the kill። ትንሽ እንደ ሲሲሊያን ያሉ ፖዚሽኖች ላይ ስሎሊ የምትጫወት ከሆነ ኦፖነንት ስትራይክ ባክ የማድረግ ቻንስ ይኖረዋል። ቼክ አዝላለሁ። I guess first match goes to Dave። Okay, second game ጀምራለሁ already። Okay, second game ደግሞ opening again Sicilian like I told you። አሁን ግን ክላሽንኮቭ ሲሲሊያን not Sveshnikov። Okay, Daveም Sveshnikov player መስሎኝ ነበር ለካ ክላሽንኮቭ። Slight difference between the two systems ግን ሁለቱም playable። At the Sveshnikov is more respectable. The Magnus Carlsen Sicilian. I think Kalashnikov is good. Very good weapon. Opening balanced in a position. No one is that much better. In the position I like black popsing. Center like possibility of Charlotte like the white hello problem basically plan in the white. King side like fake attack ነገር አለ ግን king side ላይ ራሱ better black ነው። f5 ቀድመ ሄዶ black ነው ሲሲ so black king side ላይ more space አለው center ላይ more pawn control አለው queen side ላይ ራሱ open b5 ያለው black ነው እና በጣም ይሄ ትልቅ ሚስቴክ ነው ቢሾፑ trapped ነው የዋይት ቢሾፕ trapped ነው ዴቪ አይዋል ወይ f4 ከዛ f4 ከሄደ ሌላ ጌም ወዲያው ሊያልቅ ነው ቶሎ ሊያልቅ ነው ግን እያሰበ ነው እያሰበ ከሆነ ያለማየት ቻንስ ይጨምራል actually okay no never mind ወዲያው ሊያገኝ ግን ኔት በአሁኑ ሪዛይን አደረገ he keeps on playing maybe አንድ ቼክ ከዛ ሪዛይን ላደርግ ነው መሰለኝ ምክንያቱም ኦሬዲ መጥፎ የነበረ ፖዚሽን ላይ ነው ፒስ ሉዝ ያደርግ ነው ሌትስ ሴይ ፋይቲንግ ፖዚሽን ሆኖ ከዛ ፒስ ሉዝ ማድረግ ችግር የለውም ግን ኦሬዲ ከወርስ ፖዚሽን ፒስ ሉዝ ስታደርግ በቃ በጣም ሆፕለስ ግን ኦኬ ጌም ጎስ ኦን I guess second game ኔት ወዲያው ሪዛይን አላደርግም ብሎ በጣም ስትሮንግ ነው የብላክ ፖዚሽን ምንም ግን we're back እና ምን ተፈጥሮ እንደሆነ አላውቅም ግን አሁን ሳይ ሰከንድ ጌም ላይ ለካ ኔት አሸንፏል በምን ተአምር ሊያሸንፍ እንደገባ አልገባኝም ግን very interesting አሁን ማች ኢንትረስቲንግ ይሆናል አንዳቻ ከሆኑ በኋላ የቀጠለ ነው ማለት ነው again የስፔሽኒኮቭ ላይን ውስጥ ገብተናል የኔት ፌቨሪት ኦፕኒንግ ግን አሁን ከቀደሙ ተቀይሯል ይሄ ነው የምላችሁ ላይክ ኢንቨንት ያደርጋሉ እዛው ጥሩ ይሁን መጥፎ ኖቬሊቲ ግን እዛው ክሬት እናደርጋለን at least ለብላክ ይሻላል አሁን ያለው ፖዚሽን ከቀደሙ እነዚህን ፖዚሽኖች አንደርስታንድ ማድረግ ላይ እና ያህል ጎበዝ አይደለም አይገባኝም የብላክ ፕሌይ የቱ ጋር ኮምፒውተር እዚህ ጋር ሪከመንድ ያደርግ ያለው መሀል ላይ ያለውን የዋይት ጠንካራ ናይት እንዲበላው ነው በቢሾፕ ኦኬ በላው አክቹሊ ዋው የሚገርም ነው እንደዛ ከሆነ ብላክ ብቻ ይኖረዋል የቀደሙ ፖዚሽን ተገልብጦ ማለት ነው ኦልሞስት ቀደም ዋይት ነበር ጠንካራ ናይት ዲ5 ላይ ነበረው አሁን ደግሞ ብላክ ነው ዲ4 ላይ ጠንካራ ናይት ያለው አሁን ኮምፒውተር ከዋይት የጠየቀ ያለው ሙቭ ማንም ነው የማያገኝ እና አሁን የቀደሙ ጌም ላይ አይመስልም ነበር አሁን ግን የብላክ አታክ የሚሰራ ይመስላል ትንሽ ያስፈራል ኪንግ ሳይድ ላይ ተፈጠራለው ነገር ሩክ አለ ቢሾፕ አለ ናይቱ ጥሩ ቦታ ይዟል ኩዊን ልመጣ ትችላለች እስቲ ሩኩ መጀመሪያ ጆይን ያደረገ ስገምት ዴቭ የሚገርም የመከላከል
አቅም ማሳየት አለበት እዚህ ጌም ላይ ሰርቫይቭ ለማድረግ። ኦ ኦሬዲ -4 ገባ። በቃ ተሳስቷል። ግን ሜቱን ቢሾፕ ኤፍ4 ናቹራል ሙቭ ነው። ቢሾፕ ኤፍ4ን መሄደው ይመስለኛል። አልሄደም አክቹሊ ቢሾፕ ኤፍ4 ግን አሁንም ቻንስ አለው ቢሾፕ ኤፍ4 የሚሄድ እንደገና። ለዴቭ ሌላ ከባድ የሚያደርገው ነገር ደግሞ ቅድም እንደዛ ሲያሸንፍ የነበረውን ጨዋታ ስለተገለበት ይመስለኛል ሳይኮሎጂካሊ ከባድ ነው። አሁን ኔት የሄደው ሙቭ ጭራሽ ነው ያልገባኝ። ኦ ኦ ዋት ዋት ምን አይነት ጨዋታ ነው ያየነው አሁን በእናታችን። የሚገርም ታክቲክ ከቼክ ሜት ጋር ነው ያየነው። ዋው ይሄን ከና ላየቱ ነበር። ጨዋታው በዛ አልቋል። የሚገርም አጨራረስ ነበር። ዋው ወደ ቅድሙ ጌም መመለስ አንችልም እንጂ ብንመለስ ኖሮ ኔት የቅድሙን ቄን ለማሸነፍ የተጠቀመበት ታክቲክ የሚገርም ነበር። ናይቱን መጀመሪያ አስነስቶ ቼኩን የሚይዝበት ናይቱ ነበር። ቼክ ብሎ ከዛ በኋላ ከነሩክ ሳክሪፋይሱ በጣም የሚገርም አታክ ነው። ኔት በዛ የሚገርም ፕሌይ አሁን ማቹ ላይ ሊድ አግኝቷል። በነጭ ቅድም የነበረበት ፖዚሽን ውስጥ የገባ ነው። ግን ይሄ እኮ ለነጭ ጥሩ አይደል። እዚህ መመለስ አልነበረባቸውም። ግን ስገምት ያው ማች መሀል ኦፕኒንግ ላይ እንደገና ለመስራት ጊዜ አያገኝም ብዙ ሰው። ወይ ከቀየርኩ ኦፕኒንግ ሙሉ በሙሉ ነው እንጂ ትንሽ ሙቭ ብቻ መቀየር ምናልባት ላይ ይመጣለት ይችላል። እና ብላክ ቤተር ነው እዚህ ጋር። ዋይት እንደገና ፕላን የለውም። ሴንተር ላይ ተበልጧል። ግን ቅድም እንደዚህ ብዬ ነው ዋይት ናይት ኢ4 ይሄ በጣም ኮመን ታክቲክ ነው። ሲሲሊ ያለ ወደኋላ እንኳን ጥሩ የለም። እሺ ይሁን። አሁን ብላክ ቤተር የነበረው ወደ ኢኳሊቲ ነገር እየሄደ ነው። አሁን ብላክ ይሄ ደግሞ ጭራሽ አልወደውም። ኢ5 ላይ በጣም ትልቅ ይፈጥራል። ለብላክ በጣም ጥሩ ነው የሚሆን። የዋይት ቢሾፕ ደግሞ እንደምታዩት በራሱ ፖን ተዘግቶበት ቁጭ ብሏል። ኦኬ ይሄ ናይት ደህና ቤት ሊያገኝ አልቻለም። እስካሁን ይመላለሳል ዝም ብሎ። ግን ፖኗን በላ ማለት ነው መሀል ላይ ያለችውን ወይስ አይ ነው እንደጠበቃት መብላት አይቻልም። ሰናውንም ኩዊን መቀየር ለብላክ ሳይሻል አይቀርም። ምክንያቱም ዋይት ትንሽ እያስፈራራ ያለው የሆነ ኪንግ ሳይድ አታክ ነገር ነው እና ኤንድ ጌሙ ደግሞ ለብላክ ይሻላል። በኩዊን ሳይድ በኩል ክፍት ቢፋይል አለው። ፖኖቹ የእሱ ጠንካራ ቦታ ላይ ነው ያሉት። ዴቪን ነገሩ ይሻለ ማለት ከባድ ነው። ቢሻሽ ለነጭ ጥሩ የሚሆን አይመስለኝም። ለሁለቱም መግፋት እዚህ ፖዚሽን ላይ ትንሽ ከባድ ነው። የሆነ ነገር ማድረግ ከባድ ነው። የሆነ ፕላን መፍጠር። እንደዚህ ሲሆን ደግሞ ማንን በአብዛኛው ይጠቅማል? ስለዚህ ሰዓት ባነሰ ቁጥርና የሆነ ፖዚሽኑ ደግሞ ስቲል ኮምፕሊኬትድ በሆነ ቁጥር ብዙ ሰዓት ላለው ሰው ነው የሚረዳው። ዴቭ ቶሎ እሺ ዴቭ ግን ጥሩ እየተጫወተ ነው። በትንሽ ሰዓት ራሱ ጥሩ እየተጫወተ ነው እስካሁን ባለ። እንደነገርኳቸው ይሄ ናይት ሊነሳ ነው ከዚህ ጋር ግን ቢነሳ ይሻላል። ሲጀመር እዚህ ጋር መሆኑ ምንም ይጠቀማል ነበር። ወደ ተሻለ ቦታ መሄድ ይችላል። አሁን ፕራክቲካሊ ብናስብ ፖዚሽኑ የሚከብደው ለነጭ ነው። ለነጭ ይሄ ኪንግ ሳይድ ላይ እየፈጠረ ያለው አታክ ነገር አይሰራም። ብላክ ከበቂ በላይ ዲፌንደሮች አሉት። በዛ ላይ ደግሞ የነጭ አታክ ላይ ቢሾፕ ኢንቮልቭድ አይደለም። የራሱ ፖን ላይ ብቻ ነው እየፈጠጠ ያለው። ኔት ግን ፋይንድስ ኮምፒውተርስ ቤስት ሙቭ። ጥሩ እየጫወተ ነው ኔት። ዋው በትንሽ ሰዓቶች ውስጥ በጣም ትልቅ ስህተት ነው የተፈጠረው። ብለንደር አደረገ ዴቭ ዛሬ ታክቲክሊ ሻርፕ አይደለም። ብዙ የኔትን ትሪኮች ሚስ እያደረገ ነው። ግን ስቲል ፕሌየብል ይመስለኛል። ናይት እና ሩክ ለኩዊን ነው። ግን እስቲ ሰዓት ስለሌለው ነው እንጂ ሰዓት ግን የሁለቱም ትንሽ ይሆናል። አሁን በመጨረሻ ሰዓት ምን እንደሚፈጠር አይታወቅም። እስቲ በጣም ኢንተረስቲንግ ነው። አሁን ጭራሽ ጥቁር ፖን እየገፋ ነው። ወታደሮቹ ወደፊት እየገፋ ነው። አገኘው፣ ፎርክ አገኘው። ጥቁር በተራው ደግሞ ፎርክ አገኘው። ዋው በትንሽ ሰዓት ቅድም ስንጀምር ነግሬያችሁ ነበር። ዴቭ በጣም ፈጣን ነው። በጣም ፈጣንና ሰዓት ባነሰ ቁጥር ለዴቭ ነው ነገሮች እያመዘኑ የሚሄዱት እና ጥቁር በጣም ጥሩ እየተጫወተ ነው የሚገኘው። እቺ ፖን ነጋሽ ናት። ማንም ማስቆም የሚችል ያለ አይመስለኝም እስካሁን እያየው።
ኔት ቼክ ብሎ እንትን ለማለት የሞከረ ነው፣ ግን በናይት ሸፈነ። ዴቭ በናይት ሸፈነ። 1 ሰከንድ አለቀ። ሰዓት አልቋል። አዎ ለዴቭ ቆንጆ ነው ለኮንፊደንስ። አንድ እያሸነፈ የነበረበትን ጨዋታ ስለተሸነፈ አሁን ደግሞ ተጋጣሚ እያሸነፈበት የነበረ ጨዋታ ማሸነፍ ለሞራል በጣም ጥሩ ነው። ነግሬያችሁ ነበር በጣም ብዙ ፉክክር እንደሚኖር። አቻ ላቻ እስካሁን ድረስ አንገት ለአንገት ተናንቀዋል። ወደዚህ ኦፕኒንግ ላይ ተመልሰው እየገቡ ነው። ሁለቱም ማስመስከር የፈለጉት ነገር አለ። ነጭም ለኔ ነው የሚሻለው እያለ ነው፣ ጥቁርም አይ ለኔ ነው የሚሻለው እያለ ነው። እስካሁን በነበሩት ሁለት ጨዋታዎች ውስጥ አንዴ ለነጭ የተሻለ ፖዚሽን፣ አንዴ ደግሞ ለጥቁር የተሻለ ፖዚሽን አግኝተናል ከዚህ ፖዚሽን። አሁን ግን ሶስተኛ ጌማቸው ላይ የነበረውን አይነት ፖዚሽን እያገኘን እንገኛለን። ባላንስድ ነገር እንደ ኮምፒውተር ኢቫሉዌሽን ባላንስድ እኔ ያው ብዙ ስለማልረዳቸው እነዚህ ፖዚሽኖች ፕራክቲካሊ ለማን እንደሚያመዝን ነግራቸው አልችልም። ግን ኔት ቅደም እንዳሳየን ለሱ አይነት የሚሆን አይነት ፖዚሽን ይመስለኛል። አይ ቲንክ ሌሎቻቸው የሚገርም ፖይንት ነው። ኦፕኒንግ ስመርጡ ከእናንተ ፕሌይንግ ስታይል ጋር አብሮ የሚሄድ ኦፕኒንግ ምረጡ። አሁን ኔት ዳይናሚክ ፕሌየር ነው፣ አታኪንግ ፕሌየር ነው። ታክቲካል ነገሮች ይመቹታል። ስለዚህ ኦፕኒንግ ስፔሽኒኮ በጣም ኮምፕሊኬት ፖዚሽኖች የሚፈጥር ነው። ለታክቲኮች ቅድም እንዳየነው አይነት ሩክ ሳክሪፋይስ የሚገርሙ ቻንሶች ለአታክ ቻንስ ይፈጥራል። ስለዚህ ከዛ አንጻር ይህ ፖዚሽን ለኔት ጥሩ ነው ብዬ አስባለሁ። እስቲ ጌሙ ደግሞ እንዴት እንደሚሄድ እናያለን። ኦኬ አሁን ዴቭ ፕላን ቀይሯል። አክቹሊ ፕላን ቀይሮ እስካሁን ካስል ሲያደርግ የነበረውን ትቶ በኪንግ ሳይድ በፎኖቹ ኤክስፓንድ እያደረገ ነው። ኢንተረስቲንግ ፕላን ነው እኮ አንዳንዴ ሲደረግ ያለው እንደዚህ ኮመን ነው። በዋይት ግን ምን አይነት ጥያቄ ያስነሳል? አሁን ለምሳሌ የነጭ ንጉስ ራሱ ወደ ሌድ ነው። ከዚህ በኋላ ወደ ኩዊን ሳይድ እንዳይሄድ እንደምታዩት ቢሾፑ ዘግቶበታል። ወደ ኪንግ ሳይድ እንዳይሄድ አሁን ራሱ የራሱን ፖኖች እየገፋ ነው። ኪንጉን ኮምፒውተር እንደሚናገረው ኦሬዲ ነገሮች ለጥቁር እያመዘኑ ይገኛሉ። የነጭ ኪንግ አደጋ ላይ ነው ያለው። እስካሁን መሀል ላይ ነው ቁጭ ያለው እና ደግሞ ጥቁር ባለው ጠጠሮች ሁሉ አታክ እያደረገ ነው። አሁን ኮምፒውተር እያሳየ ያለው ዲፌንሲቭ ሙቭ ራሱ ኦልሞስት የማይገኝ ነው። በሂውማን የማይጫወት ነው። ሰው መጫወት የማይችለው አይነት እንደዚህ አይነት ሙቮች ኮምፒውተር ሰጀስት የሚያደርግ ነገሮች በጣም ወዲያው በፍጥነት እየተበላሹ ነው ያሉት። ለነጭ ንጉሱ እየተገላለጠ ነው በጣም። እኔ ታክቲክ ላይ መጥፎ ስለሆንኩ ለምን ወዲያው ዊኒንግ እንደሆነ ነግራቸው አልችልም፣ አዝናለሁ። ግን እስቲ ኔት እዚሁ ትንሽ ብንጠብቅ ያሳየናል ብዬ አስባለሁ። ቶሎ ኮንፊደንት እየሄደ ነው። ስለዚህ ወዶታል ማነው ፖዚሽን። ምኑ ባታምኑም ሩኩ ፖኑን ከበላ በኋላ በናይት መልሶ መብላት አይመስለኝም። በሩክ ፖን ከበላ በኋላ ዋይት ቢበላንም ፖን ሄዶ እዚህ ጋር ጂቱ ላይ ያለችውን ፖን መብላት ነው። ዋው አገኘው! በተአምር ያገኘዋል ብዬ ያላሰብኩትን ሙቭ ነው ያገኘው። በስማ ይሄ ነው የምላችሁ። ኔት በጣም ዳይናሚክ የሆነ ፕሌየር ነው። በጣም እንዲህ ታክቲኮች ማግኘት ላይ ጎበዝ ነው እና እስቲ እዛ ጥቅ ይሄዳል፣ ሩኩን ያገኘዋል በእርግጠኝነት። ያኛው ሙቭ ያየ ሰው በተአምር አሁን እዛ ናይት ነው። ይሄንንም አገኘው። በስማ የሚገርም ቼዝ ነው እያየን ያለ ነው። የሚገርም በእውነት። ከዚህ በኋላ ፕላኑ ምንድነው? በናይት ቼክ ነው ወይስ? በስማ ኮምፒውተር እያሳየ ያለው ሙቭ በእውነት የሚገርም ነው። ቢሾፕ ኢስሪን ኔት ካገኘው ቆመን እናጨበጭባለን። እሱ እንኳን በጣም ይከብዳል ለመናገር አይመስለኝም። አብሶ ሰዓት ብቻ ነው የሌለው ኔት። በቃ ድሮ እያለ ነው ኮምፒውተር ኦልሬዲ ድሮ እያለ ነው። ግን ዴቭም ንጉሱን ለማስመለጥ እየሞከረ ነው። ጥሩ ይመስላል እስካሁን ባየሁት። አሁን ከፈለግን ፈረሷን ሄደን መግመል እንችላለን። ግን ሰዓት በጣም መጥፎ ነው አሁን ለጥቁር። የሱ ፖዚሽን ይሻላል፣ ግን ሰዓት ከነጭራሹ ነው የሌለው። ቶሎ ሜት ማግኘት አለበት። ሜት ካላገኘ ተበላሸ። ይሄን የመሰለ ጌም መበላሸት አልነበረበትም በእውነት። በሰዓት ምክንያት ግን መቀየር የሚችል አይመስለኝም። አሁን ነገሮችን ሳያቸው ቀድሞ የሚያልቅበት ይመስለኛል። 21 ሰከንድ ለ10 ሰከንድ ኔት ዝም ብሎ ፕሪሙቭ ያደረገ ነው። ቶሎ ሙቭ ብቻ እየሄደ ነው። አሁን ነጭ ነው ዊኒንግ። እንዲሁም አድቫንቴጅ ለነጭ።
ኦ ኦ ዴቭ ተሳሳተ። ወዲያውኑ የተሳሳተ ለጠርነ ያየነው ሰዓት ግን አለቀበት። ዞሮ ዞሮ በሰዓት ምንም ለውጥ መፍጠር አልቻለም። ያሳዝናል። 3+2 ቢሆን ነግሬያችሁ ነበረ። አድቫንቴጅ ምናልባት ለኔት ሊሆን ይችል ነበር እንደዚህ አይነት ፖዚሽኖች ላይ። አሁን ግን ነገሮች ለዴቭ ጥሩ ናቸው። ምክንያቱም ጥሩ ፖዚሽን ካገኛችሁ ቆንጆ፣ ዴቭ ቶሎ ቶሎ ነው የሚሄደው። መጥፎ ፖዚሽኖች ብትሆኑም ግን ለመትረፍ ሰዓቱ ያድናቸዋል። ሰዓት ልክ እንደ ጌሙ ሌላ ፓርት ነው። ስቲል ወደዚህ ፖዚሽን ዝም ብሎ እየገባ ነው ኔት እና በጥቁር እየተጫወታቸው ያሉት ጌሞች በጣም ወደጃቸዋለሁ። በነጭ ግን ለዋይት አድቫንቴጅ መሰጠት ይቅርና ጭራሽ ለጥቁር አድቫንቴጅ እየሰጡ ነው ያሉትና በነጭ ስትራቴጂውን ቢቀየር ጥሩ ይመስለኛል። እሺ አሁን ግን እያየነው ያለነው እስካሁን ከነበሩት የተለየ ነው ትንሽ። ዴቭ እንደ ሌሎቹ ጌሞች ኩዊኑን እዛው ኪንግ ሳይድ አካባቢ እንድጠብቅ አላቆያትም። ኔትም ቅድም የነበሩ ጌሞች ላይ አስተውላችሁ ከነበር እስካሁን ፒሶች አልነበሩትም። ፒሶች ይቀያየሩ ነበር ለብላክ አብሶ ይሄ ጥቁር ቢሾፕ እንደምታዩት ዳርክ ስኩዌርድ ቢሾፕ የነጭ በጥቁር ቢቀያየር የሚጠቅመው በአብዛኛው ለጥቁር ይቀንስለታል። በዛ ላይ ደግሞ የሱ ጥቁር ቢሾፕ እንደምታዩት በፖኖች ተዘግቶ ነው ቁጭ ያለው። ይሄ ቨርዥን እስካሁን ከነበሩት ልክ አፋሞች ነጭ ጥቁር ጥሩ ፖዚሽን እስካሁን አላገኘም ነበር። አሁን ግን እዚህ ጌም ላይ የነጭ ጥሩ ይመስላል። ልክ እንደዚህ እንዳልኩ ደግሞ በስማ ኮሜንታተር ስከርስ የሚባለው ነገር ዛሬ ገና ነው እየገባኛል። እንዲህ ከማለቴ ደግሞ መልሶ አሁን አድቫንቴጅ ለጥቁር እስቲ ምን እንደሚፈጠር እናያለን። ፖዚሽኖች እኩል መሆን ሲጀምሩ ሁሌ ምን ያለው ሰዓት ላይ ሁለቱም የተቃረበ ሰዓት ነው ያላቸው። ይሄኛው ጌም ውጤቱም እንዲሆን እንደሚችል መገንበት የሚያስቸግር ነው። በዛ ላይ አሁን ታክቲክ ነው የሚታየኝ። አንዴ ሩኩን ካነሳ በኋላ ታክቲክ ነበረ። ግን አሁን ትልቅ ብለንደር ነው የሰራው። ኪንጉን ዲፌንድ የሚያደርገው አሁን ፒኑን ላዩ ላይ ሊገለብጥበት ነው መልሶ። አሁን የጥቁር ቢሾፕ ደግሞ አሁን ፒንድ ነው። የጥቁር ቢሾፑን አንስቶ አሁን አታክ ቢያደርገው መነሳት አይችልም። ምክንያቱም የብላክ ሩክ ከጀርባው አንዲፌንድድ ነው። ነጭ ፒሲ ይበላል። ታክቲኩን ቢያገኘው ነጭ ፒሲ ይበላል። ግን ኔት ሚስ አደረገው። አሁን ኮምፒውተሩ የሚያሳየው ፖኖን አንድ ወደፊት መግፋት ነው። ከዛ ሜት እያልን ፎርስድ ሜት ሩኩን አለመብላት ነው። ሩኩን በላው። ግን እሺ ችግር የለውም። ስቲል ኮምፕሊትሊ ዊኒንግ። ዴቭ የኛውን የሚተርፍ አይመስለኝም። የፈለገ ሰዓት ራሱ እያነሰ ያለው አሁን ዴቭ ሳይሆን ኔት ነው። ይህን እንኳን ክሊንሊ ኮንቨርት የሚያደርግ ይመስለኛል። ከዚህ በኋላ የክሊን አፕ ጉዳይ ነው። ምናልባት ስቴል ሜት አይነት ነገሮች ካላየን በስተቀር ከዚህ በኋላ እንኳን አልቋል። 3 ሰከንድ ብቻ ለዴቭ 2 ሰከንድ አለቀ። ኔት ሜት አደረገው። ስለዚህ ከዚህ በኋላ ማቹ ወደ አቻ ተመለስም ማለት ነው። የሚገርም ነው በእውነት። ምንም በቃ አንገት ለአንገት የሆነ ማች ነው እያሳዩን ያሉት። አሁን ግን ነገሮች እየሄዱ ባሉበት መንገድ ኔት አታኩን በቀላሉ እያገኘ ነው። አሁን ኤፍ4 ቢገፋ ራሱ ኤፍ4 ይገፋል ብዬ ነበር ያሰብኩት። ይሄ መጥፎ ሙቭ ነው። ኮምፒውተሩ እንደሚያሳየን ፎርክ ብለንደር አድርጓል ዴቭ፣ ግን አላየውም። ኔት ፎርክ ብለንደር አድርጎ ነበር፣ ዴቭ አላየውም። እስቲ እስካሁን እያሰበ ነው። ሄደ። አሁን ነገሮች ወደ መረጋጋት ነገር ሄደዋል። ግን እስካሁን ስቲል ለነጭ ነገሮች ያስፈሩኛል። ምክንያቱም ፖዚሽኑ በጣም ክፍት ነው እንደምታዩት። ክፍት ፖዚሽኖች ላይ ደግሞ ሁለት ቢሾፕ ያለው ሰው በአብዛኛው ይሻላል። ምክንያቱም ቢሾፖቹ ክፍት ፖዚሽን ላይ ብዙ መሄድ ይችላሉ። ኮምፒውተሩ የሚያሳየን ትንሽዬ አድቫንቴጅ ለብላክ እንዳለው። አሁን ራሱ በጣም አደገኛ ትሬት አለው ብላክ። ዋይት የማይከላከለው ከሆነ በቢሾፑ ኩዊኑን አታክ አድርጎ ሜት ላርገ ሊለው ይችላል። አሁን ጥቁር ቢሾፕ አታክ ቢያደርጋችሁ በነጩ ቢሾፓችሁ መከላከላችሁ ምንም ማድረግ አይቻልም። ስለዚህ እሱ ስላለ አሁን ነገሮች እንደሚያሳዩት ጥቁር ስቲል የተሻለ ነው በትንሹ። ዴቭ የሚገርም የመከላከል ጥበብ ማሳየት ይጠበቅበታል ይህን ጨዋታ ለማዳን። ኮምፒውተሩ የሚመክረውን የሚገርም ሙቭ ነው ያገኘው አክቹሊ። ምክንያቱም እዚህ ያለውን ነገር ትቶ
ኪንጉን ታች ወርዶ ቼክ ማለት ነው የሚፈልገው ቶሎ ድሮ ለማድረግ። የጥቁር ኪንግ እዚህ አታክ ጥቁር ቢኖረው ራሱ እንደፈለገው መሆን እንዳይችል እዛ የራሱ ኪንግም ዊክ ነው። ግን ዴቭ ድሮ እያደረገ የለም አክቹሊ ለቼኩ ሳይሆን ሄደው ሩክ ለመቀያየር እየሄደ ነው። ዴቭ ስቲል ይሄን ለዊን መጫወት ይፈልጋል ማለት ነው። ኩዊን ከተቀያየሩ በኋላ እንኳን ወደ ድሮ በጣም እየተጠጋን ይመጣል። ሰዓትስ ግን ሰዓት እያየሁ አልነበረም እስካሁን። ሰዓት ዴቭ ሰዓቱ በጣም ዝቅ ብሏል። ኔት እንደዚህ ሰዓቱ ዝቅ ቢል ኖሮ አይ ቲንክ ጌሙ እንዳለቀ መቁጠር እንችላለን። ግን ዴቭ ስቲል ቶሎ ቶሎ መሄድ ይችላል ሰዓት ዝቅ ቢልም። ግን ኔትም ቶሎ ቶሎ ያው ሰዓታቸው አቻ ሆነ ከዛ ሁሉ ዴፊሽንሲ ተነስቶ እንዲያውም የኔት ነው እያነሰ ያለው። አሁን ፍላግ ሊደረግ ይችላል ኔት እዚህ ጋር እኩል የሆነ ፖዚሽን ላይ ለማቹ እንደዚህ አይነት ሳይኮሎጂካል ነገሮች ትልቅ ፋክተር አላቸው። ሰዓት በጣም የሚገርም ታይም ስክሪሚሽ ነበር። ግን በስተመጨረሻ ኔት የበላይነትን ወስዷል። ኔት የበላይነት ወስዶ ማቹ ላይም በዛው የበላይነት ወስዷል። 4-3 ኔት እየመራ ነው። 4-3 መራ ማለት ይሄ የመጨረሻው ጌም ሊሆን ይችላል። ኔት ይሄን ካሸነፈ ከዚህ በኋላ ጌሞች አናይም። ዴቭ ይሄን እኩል ለማድረግ ማቹን የግድ ይሄን ማሸነፍ አለበት። ተመልሰን ወደዚህ ላይ እየገባን ነው። እዚህ ላይ እስካሁን እንዳወራ ነው ጥቁር ነው ቤተር። ግን ኔት ደጋግሞ ተመልሶ ወደዚህ ላይ እየገባ ይገኛል። ዴቭም ሌላ በጣም ማስተዋል ያለበት ነገር ሰዓት ላይ እሱ የተሻለ እንደሆነ ነው፣ ሰዓት ማኔጅ ማድረግ ላይ። ስለዚህ የግድ ወዲያው በጣም ጥሩ የሆኑ ምግቦች ወዲያው ማግኘት አይጠበቅበትም። ባለች በዛ ላይ ኔት ሪሌንትለስሊ አታክ እያደረገው ነው። አሁን በጣም ከባድ ሆነዋል። እንግዲህ ይሄንን ዴቭ ማዳን ከቻለ እውነትም በጣም የሚገርም ተጫዋች መሆን አለበት እንጂ ፖዚሽኑ በጣም መጥፎ ነው። የጥቁር ኪንግ በሁለት እዛ አፍንጫው ስር በደረሱ ፖኖች በነጭ ፖኖች ነው የሚከበበው። ይሄን ኔት ማየት አለበት። ይሄ በጣም ሲምፕል ነገር ነው። ዝም ብሎ ኩዊን መቀየር ብቻ ነው። ችግሩ ግን ኔት እስካሁን ኮምፕሊኬትድ የሆኑ ነገሮች አያደርግ፣ እንደዚህ አይነት ሲምፕል ነገሮች ሚስ ያደርግ ነበር እዚህ ማች ላይ። ይሄኛውንስ ሚስ ያደርጋሉ የሚለው ነገር እስቲ የትኛው ይቀድማል? በፖን መብላት ይቀድማል ወይስ ሩክ መቀየር? ሩክ መቀየሩን አይቶታል። ሩክ ከቀየረ በኋላ ኢትስ ኮምፕሊትሊ ዊኒንግ። ለዚህ በጣም አጓጊ ለነበረ ማች መጨረሻውን እያገኘን ይመስለኛል። እንግዲህ እንደገና ሌላ ኮሜንታተር ከርስ ከሌለ በስተቀር በቃ ሁለት ፖኖች በጣም ጥቁሩን ማፈናፈረኛ ያሰጡት ነው። ኦልሞስት ኮምፒውተር ሜት እያሳየን ነው። ኦልሬዲ ሜት ኢን 7 እያለ ነው። ግን ኔት ቀስ ብሎም ቢሆን ማግኘት ይችላል ብዬ አስባለሁ። እዚህ ምንም ጥቁር ሊያደርግ የሚችለው ነገር እየታየኝ አይደል። ዴቭ ስቲል እየሞከረ ነው። ግን ኔት ሜቱን ወዲያው ያገኘው። አለቀ። በጣም የሚገርም ማች ነበረ። ሁለቱም ተጫዋቾች በጣም ጥሩ ነው የተጫወቱት። እናመሰግናለን። ለተመልካችን ዶክመንታተርም ሁለቱ እስካሁን ላሳዩን ቻንስ እናመሰግናለን። የሚገርም ማች ነበር።